ፋዘር ተኛ ብኛየው ተኝቷል ዝራ ያሳየኛል ፋዘር እግዚአብሔር 35 ብዬ ያኖረኝን አላኖርከኝም እንደማለት ነው እዚህ 44 ብሉሱፍ አድርጎና ዋተር ብሉሱፍ እኔ ግን በደንብ ነው የምከታተለው ጆይስ እያየህ ነው አልባሳቶቹ ላይ ቀር እያየህ ነው ያየው ነው ብሉሱፍ ነበር ያደረኩት ዳርክ ብሉ ነገር ይሁን ዲዛይን ያለው ሰከንድ ነበር ይዘም ያ ይምረን ነው እና ምንድነው አሁን አንተን በራስ መዝሙር እናገኛለን አናገኘንም እናገኘዋለን የሁላችንም ጥያቄ ነው ባይዘው እናገኘዋለን ጆይስ አይደለም ለምንድን ያልሽኝ ይላታል መዝሙሩ የመስፍን ቁጣ ኢየሱስ አይደለም ወይ ካንተ የተነሳ በሆነልኝ ነገር ከማመስገን በቀር እኔ ምን እናገር አስበህ አቅደህ ለሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ ከኔ የሆነ የለም ማለፈውም እንዲያው ሰጠኸኝ ይህን አልረሳውም ስለዚህ ጌታዬ ለኔ ስላረገው ተረድቻለሁ ስምህን ላክብረው አድርገህልኛል ከአይምሮዬ በላይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ አድርገህልኛልና ለዘላለም አመሰግንሃለሁ 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 ዝም አልልም አመሰግናለሁ ለጌታዬ ክብርን እሰጣለሁ የጠላትን ሽንገላ እምቢ ብዬ ላመስግነው ላክብረው ጌታዬ አመሰግናለሁ 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 አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ ደሰታለሁ ጥማቴ ነው ክብርህንም ሳይ ጌታ እኔ እጠግባለሁ እናመሰግንሃለን እኔ
አመሰግናለሁ 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 ጠላት ሲሽቀዳደም ይመታል በጡጫ ክንዱን ሰበረ ሆነልን ማምለጫ እንናገር ብንል ብዙ እናወራለን በዚች አጭር ዘመን ማዳኑን ስላየ በዚች አጭር ዕድሜ ምሕረቱን ስላየ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ 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 ምንድን ነው ከተማው ተቀይሯል ብጥብጥ ብሏል ማን የመጣው ሰሚ አንድ ነገር ልንገርሽ አሁን እንትን ካለም በኋላ ያው መቼም ጴንጤ የት እንደሚሄድ እናውቃለና መላእክት አስመልከው ሲጨርሱ ከሰው ጆይስ ነው የምንወክለው ከምን ጆይስ ነው የሚያስመልከው አሁን ደግሞ ጆይስ ይዘምር መላእክት ቅዱስ ቅዱስ ብሎ እንደጨረሱ ጆይስ የምሕረት አቤት ጌታዬ ለዚህ ስላበቃ ምሕረት ስላደረክልኝ አመሰግናለሁ ጂስ ምንም ማለት ከምር ግን አየሩ አይለወጥባችሁም ጆይስ ሲዘምር የምር የሽንገላ ምናምን አይደለም ጆይስ ማን ነው ወደ ገደለው ግለሰብ ጆይስ አናውቀውም ብለን አናስብም ግን ጆይስ ስለራስህ ማን ነኝ ብለህ ነው የምታስበው አንቺ የነገር ነው ይመስለው ግን ፈልጌ አይደለም ግን በሷ አፍ እኔ እንዲህ ነኝ በአንድ ቃል ብትገልጽ ምሕረት የገነነለት እግዚአብሔር ያያር ጆይስ ማን ነው ሚቹ ጸጋ ይበዛለት እኔ ደግሞ መወደው ሰው የሁሉ ጸጋ ታዲያ ከበዛ አይበቃም እንዴ ጆይስ ምሕረት የረዳው ሰው ቸርነት ያገዘው ሰው እኔ ነኝ ፍቅር ሰው ያረገኝ እኔ ነኝ ፍቅር ሰው ያረገኝ በቃ በምህረት ይገርምና እናውቃለን አንተም በደንብ ነው የምትታወቀው ምንም እንትና ያስፈልገው ግን ስታውቁት እናንተ ኢንዲቪጁዋሊ የት ነበር የምታስተው የመጀመሪያ ጊዜ ጆይስን ድምጽ የሰማችሁበት እኔ ማስተዋወሰው አለኝ ግን እናንተ ዳክ ወይኔ መቼ እንደሆነ አላውቅም ግን ብቻ የሲጂ መድረክ ላይ ነው ግን ላይክ በእንትን ማለት ነው ላይቭ ቅርብ ጊዜ ማለት ነው ማን ነው ቅርብ ጊዜ ነው አይ ረጅም ነው ኧረ አይ ዲሽ ከገዙ በኋላ ቅርብ ጊዜ ማለት እኮ ነው አላ ዲሽ ከገዙ በኋላ እኔ ዛሬ ማስተዋወሰው ግን ኤኒዌይ ክርስቲያን ዲሽ አረ እኔ ከነ መዝሙሩ ነበር ማስተዋወሰው ጆይስን በጣም ነው ያስደነገጠ አላውቀውም ነበር ከዛ ፊትና የተስፋዬ ጫላ ዋልዙ የማይገባኝ ወድሃለሁ ማለት ሲዘምሩ ጻፍኩት ኖት ላይ ስልኬ ላይ እዛ የሚከተለው ወር ቸርች ዘምሬዋለሁ እንዳለ የዘመረው ማለት ነው በጣም ግን የመጨረሻ ነው የተደነቀው በነገራችን ላይ ጆይስን ማየት በጀመርንበት ጊዜ ሌሎች ቸርቾችም ላይ እየተቀየረ ይመጣየራልና አጥንቶ ማለት አሁን እሁድ ከታየ እናንተ ኔክስት እሁድ ብዙዎቹ ጋር ተመሳሳይ ነው ፍሏችሁን ጠብቀው ሄዶና ይኸውላችሁ ከዲሽ ላይ ተጠና አይደለም ማስመልከው ያለ ልጅ አስተው መጥቶት ነው እና ሳይገባ መጥቶታል የተቀባ ይመስለኛል የተቀባ ነው የሚሆነው የተቀባ ማክሰኞ ነው አይደል ማክሰኞ ነው ማክሰኞ የተቀባ እዛ ይመስለኛል ግን ብዙም እዚህ ነዛም አናይክም ማለት ስታስመልክ እናውቃለን ግን ብዙ ስለራስ ስታወራ እናቅም ስለራስ ላይፍ አንድ ቦታ ብቻ ሰምተናል ግን ለምንድን ነው ብዙ ቦታ ማናይክ ማውራት ነው ኮምፎርታብል ስለማያደርግህ ነው ምንድነው
ያው እንግዲህ እንደ ቤተክርስቲያን በቤተክርስቲያን ውስጥ እንደቆየ ሰው ያው መሪ አለኝ። የቤተክርስቲያን መሪ እኔም የምቀበለው ቦታ ከሆነ የመሪን ፈቃድ እጠብቃለሁ። ለዛ ነው አብዛኛው ብዙ ቦታ ማለት ታየው ውስን ቦታውን የምታይበት ምክንያት አንዱ መሪዎችን ስለምታዘዝ እነሱ እኔ ያላየሁት ነገር ካለ እነሱ ያዩት ነገር ካለ እዚህ አካባቢ ተጋብዣለሁ ፈቃደኛ ናቸው የሚለውን ሰጥቼ ፈቃደኛ ከሆነ ሄዳለሁ፣ ፈቃደኛ ካልሆነ ግን ከዛው ነው ማለት ነው። ከዚህ አንፃር ነው እንጂ ሁሉንም የቤተ ክርስቲያን ባገለግል ደስ ይለኛል። ምክንያቱም አካሉን ስለምንሰራ ለዛ ነው። ድምጽ እንዳለክ መች ነው ያወቅከው? ያው ልጅ ያለውኝ የመስፈን እንትን ነበረኝ፣ ዘፈን ነበር ልጅ ያለው። በቃ እዚህ ሰዎች ናስቲ እንትን ጋር ዘፈን እንትና ጋር እንሂድ ይዞራሉ በነበርኩበት ሰፈር። በእንደዚህ አይነት ሁኔታ ውስጥ ድምጼ እንደሚያምር ሰዎችም ይነግሩኝ ስለነበረ እኔም ያኔ የማየውም ነገር ስለነበረ አንድ ጓደኛ አለኝ፣ አንድ ሰፈር ውስጥ ነን፣ በጣም እንወዳደር ነበር። ድምጻችን ሁለታችንም ያምራል፣ ግን የማን ይበልጣል የሚለው ነገር በጣም በቃ እንወዳደር ነበርና የማሸነፍ እድል ደርሶኛል ያኔ አርሳውም። ከዛ የዚህን ሽንፈት የልጁ ሽንፈት ደግሞ በጣም ስላናደደው ሌላ ውድድር ሊኖር ይገባል በሚል ወደ ኮልፌ አካባቢ ቴዲ አፍሮ የዘፈን ውድድር አዘጋጅቶ እዛ ውድድር ላይ እንትን አደረግን፣ ተወዳደር። ብዙ ነን። የሚገርማችሁ ሁለታችን አልፈን ህፃን ስለሆን ጣሉን። ልጅ ስለሆነ ሌሎቹ ትልቆች ናቸው እንጂ ስማችን ተለጥፎ ነበር እና እግዚአብሔር አልፈልገውም ብዬ ነው ማስበው። ዛሬ ላይ መሳሰብ እግዚአብሔር እንዳልፈለገው ያን ነገር እንዳልፈለገው ነው ባቀው በስዬ ሳየው እና እንጂ እንዲህ ባይሆን ኖሮ እንግዲህ ዘፈን ዓለም ውስጥ ነበርኩ። እግዚአብሔር ያንን ስላልፈለገው ከታርጎት እግዚአብሔር ይስጠው። ግን ከረጅም ጊዜ በኋላ ቴዲ አፍሮን አግኝቼው 5 ዞን የሚባል እዚህ ከእንትን አካባቢ ነበር፣ ሜጋ አካባቢ ምግብ ልንበላ ከፓስተር ሚኪ ጋር ስንገባ አገኘን። ያኔ ቴዲ አፍሮ ደግሞ የሚኪን ስብከት ይሰማ ነበር እና የውሌ ስብከቱን መጥቶ ስለሚወስድ ያኔ እዛ ቀጥሮ መሆኑን አልነገረኝም እና አስታወስኩት። እንዲህ አንተ ያኛው ልጅ ነህ እስኪለኝ ድረስ እና አሁን ዘማሪ ነው ምናምን ብሎ ፓስተር ሚኪ አስተዋወቀው እንጂ እዛኛው ዓለም ውስጥ ነበርኩ። ወደዚህኛው ዓለም ደግሞ እንግዲህ ወደ ጌታ ስመጣ ደግሞ በጌታ ቤት ከመምጣቴ በፊት እናቴ ልጅ ያለው ልደታ መካነ ኢየሱስ ይዘኝ ትሄድ ነበር እና ልደታ መካነ ኢየሱስ ሲሄድ መሰማው ተስፋዬ ጫላ ነው እና በጊታር ነው የሚዘምረው፣ አይደክሙም፣ በጣም ነው የሚዘምረው እና እናቴን እንደዚህ ልጅ መሆን ይቻላል ለላት ነበር ሁሌ እና እናቴ ደግሞ ልጅ ስለሆንኩኝ አይዞ ትበልጣል እያለች ነበር ስታበረታታኝ ነበርና የሱ የቮካል እንትኑ ሁሌ ስለማደንቀው እኔ እንግዲህ በእኛ ዘመን ኢምፓርቴሽን የሚባል ነገር እናውቃለን። እንትና ሲጭንብን ኢምፓርት አረገን የሚል ነገር እናምናለንና ያውን ጄኔሬሽን ይመን አላውቅም አራምናለሁ በእንደዚህ አይነት መልኩ ውስጥ ተስፋዬ ጫላን በጣም ስለወደድኩት የሱ ሙሉ ቮካል ውስጥ የገባ በቃ ማለት የሆነ ቦታ ተዘምር የራሴን ድምጽ እስከማጣው ድረስ ተስፋዬ ጫላ በቃ እኔ ውስጥ ገባ። መልካም ማዛለው ውዴ ሆይ መልካም ማዛለው ጌታ ሆይ መልካም ማዛለው ውዴ ሆይ መልካም ማዛለው ጌታ ሆይ ስምህን ደሚፈስም ዘይት ነው ጌታ ሆይ ስምህን ደሚፈስ ዘይት ነው ጌታ ሆይ መልካም ማዛለው ውዴ ሆይ መልካም ማዛለው ጌታ ሆይ መልካም ማዛለው ውዴ ሆይ መልካም ማዛለው ጌታ ሆይ
ስምህን ጠርተን ተፈውሰናል ካለብን ደዌ ነፃ ወጥተናል ጥማታችንን ስምህ አራሰው ክብራችን ሞልቷል ሃሌሉያ ነው ስለዚህ ጌታ ተመስገንልኝ አፍቅረንሃል ከውስጥ ልብ ጎልማሳነታችንም ታድሷል በስም ብርታት ነፃ ወጥተናል እንግዲህ በጌታ ከዛ በፊት ጥያቄ አለ እሺ አሪፍ የቴዲ አፍሮ ታናሽ ነው እሱ ማለት ነው እንዴት ጆይስ ትልቅ ነው ብለህ ነው እንዴት ታስብ ከቴዲ አፍሮ በላይ ቴዲ ትንሽ ፊት አይመስልም የሆነ ትንሽ ሰው አይመስልም ምን ያላቀው እኔ 44 ዓመቴ ነው እንዴ እስቲ ጌታን እሺ ጥያቄ ትክክል አይደለም አዎ ልክ ነው እዚህ ምንድነው ማለት ነው ቴዲ አፍሮ በጣም ትልቅ ሰው ይሉ ማለት ነው አዎ ለምሳሌ እነሱ ልጅ ሆኖ አሁን እንግዲህ ጆይስዬ ልጅ ነው ተብላችሁ ተመለሱ እንትና ያዘጋጀው ነው አይመለከተንም ከቴዲ እኔ አሁን አይምሮዬ ላይ እኮ 44 የሚለው እኮ ነው ስታክ ያደረገው አንተ ልክ ነኛ ቦታዬን ነው በጣም እሱ ነው እኮ ማለት ያደረገው የእግዚአብሔር ጸጋ እኮ ያለመለማል ባይዘው የሚዘምር ሰው እኮ ይለመልማል እየቀልድን አይደል በየጊዜው ነው እግዚአብሔር የሚያለመልምና ሁሌ አመሰግናለሁ በእያንዳንዱ ነገር ላይ እኔ አሁን 44 እንደደረስኩ አይደለም አስበው ያደረሰኝን ግን ማክበር ስላለብኝ እንጂ አሁን ለሌላ ሰው ምን 35 ነኝ ምን ይቀበሉኛል ለምን ነው 35 ብዬ ያኖረኝን አላኖርከኝም እንደማለት ነው እዚህ 44 ነኝ እኔ ጆይስን የመጀመሪያ ጊዜ መንቸት እንዳየው ታውቃላችሁ እኔ አቀደም አንተ ነገርኩ 10 አመት 12 አመት ነግሬው ያለው ለሱ ራሱ 10 አመት 12 አመት ምናምን በፊት ይሆናል መካነ ኢየሱስ የአዳር ፕሮግራም ላይ ተጋብዞ እኔ ከፋዘሬ ጋር አይቻለሁ 15 አመት ሊሆን ይችላል አላውቅምና አይ ሪሜምበር ጥቁር በጥቁር ነው የለበሰውና አባቴ በጣም ነው የሚወደው እሱ ጆይስ ምናምን ብሎ እሱ ነው የነገረኝ ጆይስ አታውቀውም እንዴ እኮ የሚዘምረው ምናምን ብሎ የነገረኝ ማለት ነው ጥቁር ሸሚዝ ሻይን የሚያደርግ ሸሚዝ በጥቁር ሱሪ ነበር ያደረገው ማለት ነውና የዛን ጊዜ ዘምሮ ከዛ ተዝካለ ጧት ስቴዲየም ይኬድ ነበር ባህል ፕሮግራም ላይ በመናካት ከዛ ሜክሲኮ የሚል እንትን ሲል ፋዘር ይዛኔ አዳር ማድረግ ገና ደግሞ ስቴዲየም እንሄድ ነበር ይሄድ ነበር ፋዘር ብርቱ ነበር ፋዘር ከዛ ያው እድሜ ዛን ሰዓት በቃ እኔ ስለማልከፍል እንደዚህ ጥግ ጋር ነገር አስቀምጠኝ ይችላል ጆይስ ከኛ አጠገብ ቁጭ አለና 3/4ኛ አገልግሎቱ መሰለኝ ባይዘው መጨረሻ አካባቢ ነበር የመጣው ከዛ ፋዘር ላይ እንደዚህ ተኛበት እግዚአብሔር ምስክሬ አስተውስም ነገር አላስተውሰ ከዛ ፋዘር ተኛብኝ አየው ጆይስ ተኝቷል ብሎ ያሳየኛል ፋዘር እግዚአብሔር እና የመጀመሪያ ጊዜ ጆይስን እንትን ያልኩት እኛ ቤት ሰው ነው የሚመስለኝ ፋዘር ደግሞ ስለነገረኝ ይልክ አንጎቴ ነው መሰረቱ በየቤቱ እኮ ልጅ ነኝ ለሁሉ በየቤቱ ልጅ ነኝ በቃ እና ለአንተ ፋዘር ልጅ መሆኔ ነው በጣም ደስ አሁንማ እድሜ ሲሰማ እኮ ትንሽ ትቀራረባላችሁ ከፋዘር ጋር ስንት ዓመት ነው ግን አንተ 15 ጥያቄ ልሻለሁ ስለዚህ እኔን ማቋረጥ አለብህ ካልተናገሩ እጠይቅ እኔ አሁን 25 ዓመቴ ነው ጃንዋሪ ላይ ነው 25 ዓመቴ ነው ያስኩት አንተ ማለት 10 ዓመት ነበርክ ያኔ ግግግግል እናረጋው ፕላስ እኔ 25 ዓመቴ ነው ሰው የዛሬ 15 ዓመት 10 ዓመት ምናምን በቃ የሆነ ትንሽ የሚሞሪ ነው ትዝ የሚለኛው ብዙ እንደዚህ ትዝ ሊለኝ ይችላል ግን ጆይስን እኔ የዛኔ ነው አውቀው የዛሬ ነው ኦርደርሽን ካላበላሽውብሽ እኔ ለጆይስ ጥያቄ አለኝ አሁን እኮ ቁጥሮች ሲያነሳ ሰዎች የሆነ በዘመን ላይ ሲዝን አላቸው አይደለ ይመጡና ጥፍት ይላሉ ያው እንግዲህ አሁን ሚቺ እንኳን 12 ዓመት ምናምን ይላል እኔ እንኳን ሳቀ ረጅም ዓመት ነው በጣም ረጅም ዓመት ያለ መሰልቸት ዛሬም ታገለግላለህ በጣም ብዙ ቦታ ፌመስ ነን ከሚሉት ሰዎች በላይ ታገለግላለህና እንደት ነው ሚስጥሩ ኮኔክሽን ስላለህ ነው የለኝ
እንደውም አሁን በአሁኑ ምንም ኮኔክሽን የለኝም። አሁን እኛን ብዙ ሰዎች ከሚጠሩ ወጣቶች የሚጠሩ ይቀላል እንደሚፈልጉላቸው ስለሚሆኑ እኔ በቃ ለጌታና ለጌታ ብቻ ነኝ። እያመናፈስኩ አይደለም። ቤተ ክርስቲያኔ እንደሚገባ አከብራለሁ። ቤተ ክርስቲያኔ ፕሮግራም እያላት ሌላ ቦታ አልሄድም። ቸርቼ ማክሰኞና እሑድ ነው። ፈቃድ ከሰጠችኝ ብቻ ነው የምወጣው። ካልሆነ ቸርች ነኝ። አገለገልኩም አላገለገልኩም ቸርች ነኝ። ሌላ ቸርች ፕሮግራም ሊኖር ይችላል። በማክሰኞ ምሽት እኔ ላላገለግል እችላለሁ የተቀባ። ግን ከዛ በፊት ፕሮግራም ሰዎች ደውለውልኝ ማክሰኞን አልችልም ያውቃሉ። አሁን አብዛኛው ቸርች ማክሰኞ እንደማልወጣ ያውቃሉ። በጣም ሲቸገሩ ነው ፓስተር ሚኪ ወይም ፓስተር ቴዲ የሚደውሉት ከኔ ሲያልፍ እና እኔ ብቻ ቸክ ያልኩባቸው ስለሚመስላቸው። ከዛ ውጪ እንዲህ ብዬ አልልህም። እግዚአብሔር ሞገስ ሲሰጥህ በቃ ተወደድ ሲልህ እንጂ ሰዎች ወደ እኔ መጥተው እንትን የሚያደርጉት ከምሕረት ውጪ ምንም መመካበት ነገር የለም። ሁልጊዜ እግዚአብሔር ምሕረት ግን ለምናለሁ። ምንድነው የኔ ኳሊቲ? የትም ቸርች ጠራኝ ጸልያለሁ። መዝሙሩን ቤት ያምልክበት ነው ወደ መድረክ መመጣው እንጂ የሚቀጣጠል መዝሙር ይዤ አልመጣም። እኔ ያልተነካውበትን ሰዎች እንዲነኩ አልጥርም። እኔ ስነካ ሰው ይነካ፣ ሰው እንዲያመልክ አልጥርም። እኔ ነኝ መድረክ ላይ ማመልከው። ለዛም ይመስለኛል የሚጋባው። እኔ ልወራጭ እችላለሁ። እኔ ሳልወራጭ ሰዎች ተወራጩ ማለት እንደ አድማቂነት ነው ወይም እንደ ምንድን ይባለው አሞቁልኝ በቲንኪም ሴክሽን ሙሾ አውራጅን አይ ነገር አልወድም። ስንታም ሲሆነ ጊዜ የሆኑ ሰዎች አንዳንዴ እንደዚህ ለምን ቀይር አትልም እንደኛ ነቃ ፈታ በል እንጂ ምናምን ነገር ይሉኝ ነበር እና ታስር ያለው እንዴ አልኩ። ምንድነው ፈታ በል? በኋላ አንዱ ልጅ በስልክ ደወለለትና ናስቲ አንዴ ሞቅ አድርገህ ትመጣለህ ምናምን አለው። እዛ ጂሲ አንድ ቸርች ጠሩኝ ልሄድ ነው። ቀደም ብለህ ተጋብዘህ ነው ወይስ? ኧረ አሁን ነው ቀርቶባችሁ ነው። አይ እንዳትሄድ እንዲህ ነው ያልኩት። አንደኛ ጸልያለሁ። ምን ይዘህ ነው የምትሄደው? ማለት ምን ሰጠው መኖር አለበት። ባይዘው ሰው ያመለከ መልእክቱን እየተቀበለ ነው ወደ ቤቱ የሚሄደው። ይዘን መልእክተኞች ነን፣ ዜመኛ ብቻ አይደለም። ከዚህ አንፃር ነው ማየውና እንግዲህ ለምን እንዴት ቀጠለ እንዴት ፍሎ አድርገ የብዙ ሰዎች ጥያቄ ነው። ለይሴ ብቻ አይደለም ጥያቄና በቃ ሌላ ምንም የለውም። የእግዚአብሔር ምሕረት ከዛ ውጭ ከእግዚአብሔር ጋር ያለኝ አታችመንት ሌላ ነገር ቢቀርብኝ ይሻለኛል። ለኔ ብዙ ጊዜ ማጠፋው ከጌታ ጋር አጠፋለሁ፣ ከቤተሰቦች ጋር ሆናለሁ። አገልግሎት ከሌለኝ ቤተሰቦች ጋር ነኝ። ዲሲፕሊኑ እንዴት አመጣኸው? አሁን ይሄ ድንገት እንግዲህ ሰው ጌታን ተቀብሎ ተምሮ የሆነ ቦታ ተሰርቶ ሊሆን ይችላል። ድንገት የሆነ አይነት መረዳት ሊሆን ይችላል፣ ወይ በሆነ ነገር ውስጥ አልፎ ተሳስቶ አስተካክሎ ሊሆን ይችላልና ያንተ ይሄንን በጣም ስትሮንግ የሆነ ዲሲፕሊን ከየት ነው የመጣው? በጣም አሪፍ። እንደውም ሳልናገር ልታስተወኝ ነው እያልኩ ነበር። እንደውም የተቀባይ እግዚአብሔር ቃል ቤተክርስቲያን ከመምጣት በፊት በዊነርስ ቸርች አሸናፊዎች ቤተ መቅደስ ነበርኩት። ጥቁሮች ጋር ከነሱ ጋር ነበር የምሰራው። ኦልሞስት 6 አመት ከነሱ ጋር አገልግያለሁ። በጣም ዴዲኬት እንደሆነ ያደረጉኝ እነሱ ናቸው። ዲሲፕሊን እንደሆነ ያደረጉኝ እነሱ ናቸው። አገልግሎትን እንደወደ ያደረጉኝ እነሱ ናቸው። የጸሎት ሰው ያደረጉኝ እነሱ ናቸው። በህይወቴ ማረሳቸው የእምነት ሰው አድርገውኛል። ባዶ ነገር ይዘን አለው ብሎ ማመን አስተምረውኛል። እርቦኝ ከኳይሮቻችን ጋር አገልግለን አንዳንዴ የማንበላበት ጊዜ ማለንና በህይወታችን ላይ በጣም ብዙ ያስተማሩን ነገር ባዶ ሳህን ይዘን ውሃ ሞልተን ባርኩና ብሉ ይሉናል። ታምናላችሁ? እና ባዶ ሳህን ላይ ውሃ አረከን እኔ ሁሉ ዝናገር አንዳንዱ ትቀልዳለህ ነው የሚሉኝ። የእውነቴን ነው የማወራችሁ። ውሃው እንደዚህ እየጠጣሁት ክትፎ የበላው ያክል ነው የሚሰማው።
ሽታው ይሄ በጣም ነበር የሚሰማን። እንደዛ ያቺን ውሃ ብንጠጥተን ሁለተኛ ሰርቪስ እናገለግላለን፣ ሶስተኛ ሰርቪስ እናገለግላለን። አገልግለን እኮ የምንበላበት እኮ የለም። እዛው ሰው ሲበተን እዛው ነው የምንቆየው። ወይ ጸለይና ወይ ዘመርን ብንጠይቅ እኮ ይሰጡናል። ግን መስራት አለብን። ከውስጣችን ያሉ ሰዎች የሚሰሩ ሰዎች አሉ። መስራት አለብን በሚል ወደ ስራ ዓለም ውስጥ ነው የገባ እና እዛ በጣም ለአገልግሎት ስርዓት እንዲይዝ፣ ለመጽሐፍ ቅዱስ ሀሳብ ስርዓት እንዲይዝ፣ ለጸሎት ስርዓት እንዲይዝ፣ ወንጌል ስርጭት በምን አይነት መንገድ ይሰበካል ስርዓት እንዲይዝ አስተምሮኛል። በደንብ አስታጥቀው ነው። ዛሬ ላይ በዚህ ጋር በራል ካልከኝ አሜን ነው የምልህ። ጠቅጥቀውኛል፣ የእምነት ሰው አድርገውኛል። እና ዲሲፕሊኑን ያገኘች የአስሸናፊዎች ቤተ ክርስቲያን ነው እና በዛ ያሉ ፓስተሮችን ሳላመሰግናቸው አላለፍም። ጆይስን ያያችሁበት አጋጣሚ ምን እየዘመረ ነው? ሲጂ የዲሹ ቀልድ ያ እኔ ከነ መዝሙር ወይኔ ቴና ጠዋት ሚቺ ነበር ያላወራ የመጀመሪያ ወርሺፕ ዓለም ላይ አስተዋወቀኝ ወርሺፕ የሲጂ ወርሺፕ። ከዛ በፊት ተቀባይ እግዚአብሔር ቃል ቤተክርስቲያን ሲዲዎች ይታተም ነበር። ፓስተር ሚኪና እኔ ነበረን። እኔ ወርሺፕ፣ ሚኪ ስብከት ነበር። በተለያየ አቅጣጫ ላይ እኮ ተበትኗል አለ፣ በየሀገሩ አለ። ሰውም በዛ ሲዲ ያወቀኝ አለ። ሞር ግን የኢትዮ የሚለው ነገር ሲመጣ ሲጂ የመጀመሪያው አገልግሎት ነውና በጣም ኦልሞስት ወደ ብሉ ሱፍ አድርጎና ዋተር ብሉ ሱፍ። እኔ ግን በደንብ ነው የምከታተለው። ጆይስ እያየ ነው አልባሳቱን ላይ አልባሳቶቹን ላይ እያየ ነው ያየው ነው። ብሉ ሱፍ ነበር ያደረኩት። ዳርክ ብሉ ነገር የሆነ ዲዛይን ያለው እዛ ሰከንድ ነበር ይዘመር። ያ የምር ነው። ለዛውም እሱ መዝሙር ዘምሬ ምንድነው ሰከንድ ነው መዝሙር አይደለም። እሱ መዝሙር እየዘመርኩ እታችን ሊሊ ከአሜሪካ ደወለችልኝ። አንተ ጥላውን ገሰሰ ነው ያለች። ይዘው ጆይስ አለ ለምንድን ያልሽ እንዲላታል መዝሙሩ የመስፍን ጉታ ኢየሱስ አይደለም ወይ ያልኩ ነበር የዘመርኩት እና ማን ላይ አቃታት ብላ ነው ቪዲዮ ነው ቀርተዋለች። ቪዲዮውን ሁሉ ልካልኛለች እና እኔ አንተ ጥላውን ገሰሰናለች ልትገለን ነው ጉሮራችን ነገር እና እሱ በጣም ቫይራል የወጣው እንትን ሰከንድ መዝሙር ነውና ጥላውን ገሰሰ ማራቶን የሚሮጠው ማለት ነው። የለበትም በምክራቸው ባል የለበትም በምክራቸው ባል ዘፈን ስለማይሰማ ነው ሲዩ ስማ። እኔ ግን ስለ ዲሲፕሊን ሲያወራ፣ ስለ መቆየት፣ ስለ ኮንሲስተንሲ ሲያወራ በጣም የጸሎት እግዚአብሔር ርቶ ይጸልያሉ አለ። የእምነት ሰው ነኝ አለ እና እኔ በግሌ በጣም ኤክስፔሪየንስ አለኝ በጂስ የእውነት ጌታ። አሁን ለሱ ላይመስሎ ይችላል። በጣም ቅርብ ጊዜ እኮ ነው ወደኩኝ ማለት ይችላል። ወደኩ ከደረጃ ላይ አይ ዋዝ ኢን ፔን በጣም አሞኛልና ሰው እንዲከቦኛል ከህመሙ በላይ መከበቡ ረብሾኛል በጣም ያመጡ አይዞ ምናምን ይለኛል። ቸርችን የወደኩት አንድም ሰው የሆነ በኢየሱስ ምናምን የሚል የለም። ዶክተሮች ምናምን ቸርች ላይ ያሉ እና ጠሯቸው ነው ምናምን እዚህ ጋር ነው ሉምባሩ ነው ምናምን ይሉኛል። አረ በጀርባዬ ነው የወደኩት የምል ግንባር ምናምን እላለሁኝ እና ከመሀል ጆይስ ከፈት አድርጎ ምን ሆኖ ነው ምናምን አለ። ወድቆ አቀፈኝ። ልሳኑን አረሰውም በእውነት የሚገርም ልሳን። ከዛ ጸልየልኝ ጥቅስ ጠቅሶ ምናምን ጸልየልኝ ተሽሎኛል። ሊትራሊ በጸሎቱ ተሽሎኛል። እዛ መሀል ግን ከህመሙ በላይ ማስበው ወደ ጸሎት ያሰበ አንድ ሰው ጆይስ ነበር። በእምነት ምንም አይሆንም ምናምን ብሎ ቃል ለኔ የነገረኝ ጆይስ ነበርና ከሄድን በኋላ ራሱ ከጽጋ ምናምን ከፍሬንዶች ጋር በጣም ሳወራቸው ሶ አሁን ስለ እምነት ሲያወራ እኔ ፐርሰናሊ ጆይስ እውነት ነው የጸሎት ሰው ነው እላለሁ። እውነት ነው የእምነት ሰው ነው ማለት እችላለሁ። ይችላል ማለት እኮ በጣም እኔ እንትን እወዳለሁ። አሁን ይሄ እኔ አራት ልጆች አሉኝ። አማኝ ነኝ በጣም ነው ገገማ ነኝ። በቃ የሆነ ነገር ይሆናል ነው እንጂ ምልሽ ሊሆን አይችልም።
ትንሽ ማን ያመጣል ምናምን ይሉን። እኔ 4 ልጆች አሁን ሆስፒታል ሲወለዱ አልከፈልኩም ብር። ሲገቡ ግን ቁራውን ላከው ነው ብለው ኤልያስ ብቻ እንዲ በቁራ ይመገቡ ላከው ነው። እዛ አስገብቻት ምናምን ነገር ልክ እንትን ካለች በኋላ ሙሉ ተከፍሏል እና መጨረሻ ላይ መልስ ቃል ትወስዳለች። ማን ነው ስል አትናገሩ ተብለን። ስለዚህ ቁራ አይነገርም፣ ስም የለውም፣ ቁራ ብቻ ነው በቃ። እና ይሄ እንዲህ ነው በቃ። ሳገባ ራሱ እኔ ምንም ብር የለኝም። 53 ብር ነበር የነበረኝ አካውንቴ ላይ 53 ብር። የዛሬ 17 ዓመት 53 ብር ነው የነበረኝ። የሰርጌ ወጪ ግን 151 ሺህ ብር ነበር። ከ17 ዓመት በፊት አስበዋል 100 ምናምን ሺህ ብር። ምስክርነት ባይዜ እናንተ እየተማራችሁ እንጀራ ሲመጣ እኮ ነው ማውራቸው። በቃ እንትን ይሆናል ካልሽኝ አዎ ይሆናል ነው የምለው። ከእግዚአብሔር ቃል አንፃር ነው ማየው። የሰማይ ወፎች አይዘሩም አይጭዱም። የሰማይ አባታችሁ አባት አይደለም፣ የሰማይ አባታችሁ ይመግባቸዋል። ወፍ ከኖረ እንዴት ነው የማልኖረው? ወፍ እየበላ እንዴት ነው ጆይስ? እንዴት ነው የሰማይ ነው? እንዲህ ነው እንትን ያለኝ እና እንደውም አንዱ መጥቶ ይሄንን ቃል ድጋሚ ሰበከኝ። የሰማይ ከዛ ወዲያው ሚልኪያስ ምዕራፍ 3 ላይ ያለ አንድ ቃል አለ። እሱን የካርዴ ላይ ጽሑፍ ያደረኩት እንደዛ ነው። የምጠብቁት ጌታ በድንገት ወደ መቅደሱ ይመጣል። ስለዚህ መቅደስ እኔ ነኝ። ስለዚህ ወደ ተቀባ አይደለም የሚመጣው ወደ እኔ የሚመጣው ብዬ አመንኩ። በቃ ቀጠልኩ። እንዲህ ስቀጥል ይቅርታ ግን መሀል ላይ ገብቼ ነው ያወራሁት እና አንዷ 1800 ብር ሰጠች። እንደው ያለችኝ ነው ምናምን ብላ ሰጠኝ ነው እንዴ? ያው ይሄ ጠራትና ጮኝ ይሄ ፒያሳ ይዤ በ1800 ብር አለቃለኳት። በዚህ ይደገሳል እንዴ? ሰው እኮ የሆነ ነገር ይዞ ነገር ይጠብቃል። ኧረ እኔ እንደዚህ አይነት ነገር አልኩኝ ብዬ እዛ እሷ እንዴ ለዚህ ያር ሊተሰጠም እግዚአብሔር ራሱ ሁሉንም ፒክ ያደርጋቸዋል እመኝ አልኳት። በዛ ጊዜ በጣም ያው ሴቶች ብዙ ስለሚጨነቁ በህይወቷ የማያውቃት ብጉር ስትረስ ፊቷ ላይ መጣ። ለሜካፕ ሁሉ እስኪያስቸግር ድረስ መጨረሻ ነው አማኝ ያደረኳት ሚስቴን። እንዲህ ስጠቀልላችሁ ብዙ ነገር የሆነው በቃ የሆነ ሰው መጣና 5 መኪና ሰጠን ለሚዜዎችም ለኔ። ሚስቴን ቬሎ እና ሜካፕ እነዚህ ውበት ሳሎን ቻለችን። በቃ ምን አለፋችሁ የኔ ሱት ላይ የሆነ ሰው መጥቶ ከአውስትራሊያ ጓደኛዬ መጥቶ ምናምን ሁሉ ነገር ተከናወነ። እዛ ኮክቴል ሲባል ምን ታስባለህ ተባልኩ። 1000 ሰው ተራ አሪፍ ነው አልኩ። 1000 ሰው ታላቅ እምነት። ከዛ ሁለት ሰዎች መጥተው በቃ እኛ እሱ እንችላለን አሉ። ኮክቴል ያን ሰው አዘጋጅቼ ምሳ ግን አላዘጋጀው። ባክሽ ምሳም እግዚአብሔር ያመጣል ምን እንዳታስቢ፣ ወይ ደግሞ የሆነ ቦታ አረፍት አድርገን እንሄዳለን ወደ ኮክቴሉ። ፕሮግራሙ የቸርች ፕሮግራም ቃል ኪዳን አልቆ ጨርሰን ልንወጣ ስንል አንዱ መጣና ለ40 ሰው አይቤክስ ሆቴል ምሳ አዘጋጅቼ እላለሁ አለኝ። እዛ ጋር ባይመጣ እዛ ጋር አለቀስኩ። ማለት ቆጣጠሩ ማልችለው ነገር ሆነ። እዛው ነው ሲመረጡት እከሌ ተከተሉ ምናምን ብዬ 40 ሰው የመረጡት እዛው እንደውም ወደ 50 ሰው ነው የመጣው። በቃ እንዲህ ነው የሚያኖረው። እኔ እና ሚስቴን አደንቃታለሁ አገልጋይ በማግባቱ። ስትረስ ውስጥ እንዴ ከየት ይመጣል እንዳልኩ እኮ ቁራ ካልመጣ እኮ የሆነ ነገር አይሆንም። ስለዚህ ሁሌ የሆነ ነገር ሲሆን እንጸልይ ነው መላታ እንግዛ ለላት እናርግ ለማለት እኮ እጅ ላይ መኖራል እና የውሳኔ ሴት መሆኗን በዚሁ ሁሌ ያደንቅ። ደግሞ ሁሌ ነው ማደንቃት። ግን እኔ አሁን ሲያወራ ጆይስ ምን ተገባኝ ታውቃላችሁ? ሁሌ እኔ አሁን ጆይስ የሚባለውን ሳስብ ወርሺፕ ሊትራሊ እግዚአብሔርን ማምለክ እውነት ይሄ አይ ዶንት ኖ እኔ ከታፊዎች ነው የምላቸው ሌሎቹን I'm sorry to say this ግን like ቀድማ አንቁልኛል I don't care then ትቆርጫለሽ ዝም እንዳልሽ ማከት ችግር የለውም። ኤኒዌይ ነገር ነው ያፈርም ያበሉ አረቴ ተቆርጦ የሚገባ አረቴ ይበላል።
አብሮ ጎድን እንደሆነ የተስማማ እንዳይመስልሽ ብሎ ያሰደበናል እንዴ ነው አይ ነው ግን አይ የምሬ ነው እውነት ወርሺፕ ማለት ሰው ማምለክ ነው ያለበት ቸርች ሲመጣ ብዬ ነው ማስበው ልክ ነሽ እና ሁሌ አሁን እንደዚህ ስታወራ ሜቢ በቃ የእግዚአብሔርን እርዳታ በየቀኑ ኤክስፒሪየንስ ስለምታረግ ነው ዝም ብለህ የምታመልከው ሰው መጀመሪያ ጽድቁና መንግስቱን ፈልጎ አይደል ሶ በቃ ልክ በትክክል እግዚአብሔርን ስታመልከው እሱ ደግሞ ፕሮቫይድ ያደርግልሃልና አሁን ስታወራ ነው አንደርስታንድ ያደርኩት ሁሌ ወርሺፕ የምታረገው ስለቀመስክ ኮንክሉዥን ያበደ እና ያርግልኝ ምናምን he ordered it በቃ እና በእውነት ጌታ ረድቷል በዚህ ጋር እስቲ አይ ነው ተዘጋጅተህ ነው የምትሄደው ብዙ ጊዜ ምናምን ግን የማታስበው ወይም ባልጠበቀው ሁኔታ አንተ ራስህ እዛ መድረክ ላይ በተለየ ሁኔታ የተነካበት ወቅት ያ ደግሞ ምናልባት ህይወትንም የሆነ ተርኒንግ ፖይንት የሆነበት በዛ ወርሺፕ ነው የምታስታውሰው ሞመንት ካለና መዝሙሩን የምታስታውስ ከሆነ ትንሽ ወርሺፕ አድርገን ደግሞ ብንመለስ በጣም የተነካሁት ፌቪዝ መዝሙር እሱንም እንደዚህ ሲዬ ላይ ነው የተዘመረ መዝሙሩና ለኔ ነው መንከራ በጣም ነው በቃ ህይወቴን ብትብት የሚያረጋት በቃ ቅብዬ እንዳመልክ የሚያደርገኝ ማለት ክሮሱን እያየው ነው ማስበው የሆነውን ነገር ጌታ ኢየሱስ መስቀል ተሸክሞ ሲሄድ የሚያደርገው ነው እያየው እና እዚህ ካያችሁ እኔ እንደውም ቪዲዮ ላይ ሳይሆን ራሴን እንትን ማድረገው እንጂ እኔ እጂ የሆነ ነገር ይሁን ምን ለበር አላቆምና የሆነ ነገር ሲበላችሁ ምታረቁት ነገር ፕሬዘንሱ ሊሆን ነገር ሲያደርግኝ ልክ እንደዚህ ነው ማለት እና ያለ ምሕረትህ ምን አለ ያለ ይቅርታ ምን አለ ጌታ ሆይ ምን አለ ይሄ መዝሙር እርብሽ ነው የሚያደርግ በተለይ ቁጥሮቹ የኔ መታመኛ ምሕረትህ ብቻ ነው ድፍረት የሚሰጠኝ የፍቅር ፊት ነው የምሕረት ደጆች ተከፍተውልኛል እጆችህም ለኔ ተዘርግቶልኛል እመጣለሁ የሚታየኝ እጁን ዘርግቶ ጀስ ይቀበለኝ እሱን ብዙ ጊዜ ወርሺፕ ሳደርግ የሚሰማኝ እንደዚህ አይነት እንትን ውስጥ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ጌታ ሆይ ምን አለ ጌታ ምን አለ ጌታ ሆይ ምን አለ ኢየሱስ ሆይ ያለ ምሕረት ምን አለ አዎ ያለ ይቅርታ ምን አለ አዎ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ጌታ ሆይ ምን አለ ጌታ ሆይ ምን አለ ጌታ ሆይ ምን አለ ጌታ ሆይ የኔ መታመኛ ምሕረትህ ብቻ ነው ድፍረት የሚሰጠኝ የፍቅር ፊት ነው የኔ መታመኛ ምሕረትህ ብቻ ነው ድፍረት የሚሰጠኝ አዎ የፍቅር ፊት ነው እመጣለሁ ወደ አንተ እመጣለሁ እመጣለሁ ጌታዬ እመጣለሁ እገባለሁ ወደ አንተ
እገባለሁ 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 የምሕረት ደጆች ተከፍተውልኛል እጆችህም ለኔ ተዘርግቶልኛል የኔ መታመኛ ምሕረት ብቻ ነው ምሕረት ብቻ ነው ድፍረት የሚሰጠኝ የፍቅር ፊት ነው የፍቅር ፊት ነው የምሕረት ደጆች ተከፍተውልኛል እጆችህም ለኔ ተዘርግቶልኛል እመጣለሁ እገባለሁ ወደ ደጅ እገባለሁ በኃጢአቴ ሙታን በነበርኩ ጊዜ ሳላይ አየኸኝ ሳላውቅ ያወከኝ ከክርስቶስ ጋር ሕይወትን ሰጠኸኝ እኔ ምን እላለሁ ላመስግን ጌታ እጄን ልዘርጋ እንጂ አንተ ፍቅር ጌታ ምሕረት የማያልፍ ፍቅር አያረጅ ከአስፈሪው ነበልባል እወድሃለሁ ጌታ ከገሃነም ዳንኩ እወድሃለሁ ኢየሱስ እኔም እንደ ጻድቃን እወድሃለሁ ጌታ ጸድቅ ካልተባልኩ እወድሃለሁ እወድሃለሁ ጌታ እወድሃለሁ ኢየሱስ እወድሃለሁ ጌታ እወድሃለሁ ኢየሱስ ሰው ዞር ብሎ ያየኝ ቢሆንማ ኖሮ ምሕረት በሰው እንጂ እንኳን ለሌላው ሰው ለራሴም አልበጅ አይኑ እንዳየ ሳይሆን ጆሮ እንደሰማ ሳይፈርድ አጸደቀኝ ሰው ዞር ብሎ ያየኝ ቢሆንማ ኖሮ ምሕረት በሰው እንጂ እንኳን ለሌላው ሰው ለራሴም አልበጅ አይኑ እንዳየ ሳይሆን ጆሮም እንደሰማ ሳይፈርድ አጸደቀኝ ኧረ ይገርማል ሰዎች እኔንም አዳነኝ የማይገባኝ እወድሃለሁ ጌታ የሕይወትን አክሊል እወድሃለሁ ኢየሱስ በነፃ ሰጠኸኝ እወድሃለሁ ጌታ ስም ከፍ ይበል እወድሃለሁ ኢየሱስ በኃጢአቴ ሙታን የሞትኩኝ ነበርኩ ዛሬ ግን ኢየሱስ በሕይወት አለሁ የመርገም ጨርቄን ከላዬ ገፈፍከ ጽድቅን አለበስከኝ ማነው የሚከሰኝ
እወድሃለሁ ጌታ እወድሃለሁ እወድሃለሁ ጌታ እወድሃለሁ ከአብ ዘንድ ለኔ ተሰጠኝ ትልቁ ስጦታ ያንተ ነው። ይህ ምስጢር ለኔ ተገልጧል፣ መዳን ካንተ ተነግሮልኛል። ውለታህን አስታውሳለሁ፣ ፈቅጄ አመልክሃለሁ። ውለታህን አስታውሳለሁ፣ ፈቅጄ አመልክሃለሁ። ባለውለታዬ ጌታዬ የእግዚአብሔር ኢየሱስ መድኔ ቅዱስ ስምህን ባርካለሁ። ውለታህን አስታውሳለሁ። ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድኔ ቅዱስ ስምህን ባርካለሁ። ውለታህን አስታውሳለሁ። ያማረብኝ ባንተ ያየሁት ባንተ ያማረብኝ ባንተ ያየሁት ባንተ ያማረብኝ ባንተ ያየሁት ባንተ በቤት ምስጋና አነሰ ወይ በቤት አምልኮ እግዚአብሔር ሆይ አይጓደልብህ እኔ ያለው ምንም አይቅረብህ። ጎደለ ወይ በቤት ምስጋና አነሰ ወይ በቤት አምልኮ እግዚአብሔር ሆይ አይጓደልብህ እኔ ያለው ምንም ላስጊጥልህ የመቅደስን ስፍራ ደስ የሚል አንተ እንድትኮራ ላስውብልህ የእግርህን መርገጫ ላገልግል እስከ ምድር ዳርቻ። ጎደለ ወይ በቤት ምስጋና አነሰ ወይ በቤት አምልኮ እግዚአብሔር ሆይ አይጓደልብህ እኔ ያለው ምንም አይቅርብህ። ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ኢየሱስ ሲነሳሰር ሲወዳደር ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ሲነሳሰር ሲወዳደር ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ኢየሱስ ሲነሳሰር ሲወዳደር ከውለታ ጋር ያንስብሃል ምስጋናዬ ያልሰጠኸኝ ምን አለ ቀረብኝ የምለው እንዴት ይህን የጠይቅ ከሞት የዳንከው ፍላጎቴ ሞላልኝ ምኞቴም ተሳካ የሁሉ መደምደሚያ ኢየሱስ ነው ለካ መጣሁ ወደ ቤት መጣሁ ወደ ቤት Hallelujah, hallelujah,
ስለ ጆይስ ድምፅ ስም ይባላል ስለተጋው በእውነት ሰበብ ነው የምፈልግ አሁን ዘለኔ የወጣበትን እንትን ሰምተዋል። ግን ጆይሲ ከዚህ በኋላ አንድ መዝሙር ብቻ ነው እየዘመርክ ማምለክና መቀጠል የምትችለው ቢባል ይሄ ሊቀያየር ይችላል። ኦፍ ኮርስ በመኖር ምናምን ከነገ በኋላ ሊቀየር ይችላል። ግን ዛሬ ባለ ስሜት ምንድነው እየዘመርክ የምትቀጥለው? እናሲ ዜሌሊ ነው እናዚ ዜሌሊ ጋር ስለ ሊሊ አንጠይቀው እንዴ ግድ ነው እንዴት ነው ማንጠይቀው? እንዴት ነው ማንጠይቀው? አሁን የሊሊ ላይ መጣ ከባድ በጣም ከባድ ጥያቄ ማለት እንዴት ተብሎ እንደሚገመት ራሱ አይታሰብም። ማለት እንዴ ምን ተብሎ ከዚህ በኋላ በቅርቡ አንድ ዘማሪ ማን ነው እንዳለ እንደዚህ አይነት ጥያቄ ተጠይቆ በቃ እኔ ከዚህ በኋላ ምን ልዘምር እችላለሁ ያለውን መዝሙር አንድ መዝሙር እንደሆነ ይሄ ቅዱስ 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 እሱን እንዳለ አስታውሳለሁና እሷ የራሱን ግን ይሄ የራስን ጥራ እንዳትቀያየር ዘማሪዎቹን ስለሚግባባቸው የኔ ግን እንዴት አልጠራም ይሉታል። ከባለው ምን ነበር መዝሙሩ? ታገባል አይ ከመብዛታቸው የተነሳ የት ነው እኮ ግራ ያጋባል። ማለት ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃሉ የሚል ሀሳብ አለ እና ሰው ሁሉ ከዚህ በኋላ ዝም ብሎ እንደየገለጠ ኢየሱስን ማሳየት ቢችል የመጀመሪያ ብዬ ማሰባ እንደሱ ነው እና እዚህ መዝሙር ላይ የሚመጣልኝ አሁን ዝም ብዬ አሁን ሰሞኑን በተከታታይ እየዘመርኩ ያለሁት ጓጓን እኮ ያኛውም መጣበት ገባሽ? ይሄኛውም እኔስ ይሉታል አይበር ውስጥ ወስን ደስ ይለኛል። እኔማ ባለሟል ያንተ አገልጋይ ወዳጅ ልጅ ነኝ ባሪያህም እሆናለሁ በእኔ ፍላጎት ጉልበቴ ዘመኔ ተጠቀምበት። ይሄ ነው በጣም በቃ ማለት ሰሞኑን በጣም በተከታታይ በየቦታው እየዘመርኩት አክሊ ብዙ መዝሙር ዘምራለሁ። አሁን ለምሳሌ መገረቴ ግን አሁን የመዝሙር የሰማሁት መኪና እየነዳው ነበር እና መዝሙሩን ካወጣችሁ ከአንድ ሳምንት ከሁለት ሳምንት በኋላ ድራይቭ እያደረኩ ሁለት ህጻናቶች ገብተውብኝ ይሄ መዝሙር ህይወት ውስጥ ተቀርቅሯል እና ሁለት ህጻናቶች የገቡት አንዱ በዚህ ጋር ነው አንዱ በዚህ ጋር አንተ እንዴ ነው የነዳ ያለው ሁለቱ እንደዚህ እየመጡ እና እንዴት ነው ማዳምጥ አንዱን አታተርፈው ምንም ማድረግ አልችልም። ብዬ እየነዳው ረግጬዋለሁ። በስተመጨረሻ የሆነ ነገር መዝሙሩ አልቆመም። መኪናው ሲጋጭ መኪናው ውስጥ እየተዘመረ ነው መዝሙር። መኪናው ዞሮ ከስልክ እንጨት ጋር የተጋጨው ሁለቱ ህጻናቶች ተርፈዋል እና መዝሙሩ ግን እስቲ እንትን ውስጥ አለ እየዘመረ እና አንድ እናት አንኳኩና ልጄ ኢየሱስ አትርፈዋልሽ ያሉኝ በጌታ መሆኔን አያውቁም፣ ግን ይጠሩልኝ ስም ኢየሱስ አዲስ ነው ምሕረቱ በቃ ምሕረት የገነነለት እግዚአብሔር የሚጠብቀው በጣም በእውነት እና ተቀርቅሮ ቀረ። ሲማን ነው ማርሴል የዘመርኩት የመዝሙር ማለት የዛ ሰዓት ዘመረው የሆነት ሌላ መዝሙር ወደ 4 መዝሙር ቤቴ በደንብ ተዘጋጅቼ ነው የመጣሁት። ልክ በሯ ላይ ስደርስ ማርሴል በር ላይ ስደርስ መዝሙሩ ተቀየረብኝ። እዚህኛው መዝሙር እንዳለብኝ ተሰማ በደንብ ያስታውቅ ነበር። ሰውነቴ ላይ ህይወቴ ላይ የሆነ ነገር ላይ ያስታውቅ ነበርና ሁለት መዝሙር ምርጭ ይልሻለሁ እንግዲህ ምትክመሽን ተጠቀም ዘምረው ደስ ይለኛል ከጆይስ ጋር ምሕረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያደርግለት
እንደኔ ያለ ሰው ማነው? አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 ጠገብኩኝ ጠገብኩኝ ምሕረቱን ማለዳ 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 ጠገብኩኝ ጠገብኩኝ ማለዳ 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 ተኝቼ 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 ስነቃ የትላንቱ ነገር በቃ ተኝቼ ተኝቼ ስነቃ የትላንቱ ነገር ምሕረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያደርግለት እንደኔ ምሕረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያደርግለት እንደኔ ያለ ሰው ማነው? አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 ጠገብኩኝ ምሕረቱ ማለዳ 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 ተኝቼ ተኝቼ ስነቃ የትላንቱ ነገር ተኝቼ ተኝቼ ስነቃ የምሽቱ ነገር አበቃ ተኝቼ ተኝቼ የትላንቱ ነገር አበቃ ስነቃ አበቃ አቤት ያለው ማሩ አቤት ያለው ማሩ አቤት ያለው ማሩ አቤት ያለው ምንም ባይኖረኝ ምንም ባይኖረኝ እንኳን ምሕረቱ አለኝ ምሕረቱ ካለኝ ደግሞ ምንስ ሊጎለኝ ምንም ባይኖረኝ እንኳን ይቅርታው አለኝ ይቅርታው ካለኝ ደግሞ አቤት አቤት ያለው ማሩ አቤት ያለው ማሩ አቤት አቤት ያለው አቤት አቤት ያለው ምንም ባይኖረኝ ምንም ባይኖረኝ እንኳን ኢየሱስ አለኝ ኢየሱስ ካለኝ ደግሞ ምንስ ምንም ባይኖረኝ ምንም ባይኖረኝ እንኳን ኢየሱስ አለኝ ኢየሱስ ካለኝ ደግሞ የሚጣፍጥ እንቅልፍ በማታ የሚያጠግብ ምሕረት በጠዋት በዘመኔ ሁሉ ደስታ እጠግባለሁ እኔ በጌታ የሚጣፍጥ እንቅልፍ በማታ የሚያጠግብ ምሕረት በዘመኔ ሁሉ ደስታ እጠግባለሁ እኔ የሚጣፍጥ እንቅልፍ በማታ የሚያጠግብ ምሕረት በጠዋት በዘመኔ ሁሉ ደስታ ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔር ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔር ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔር የወደድኩት ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔርን የወደድኩት እጅጉን ሲራራ በብዙ ሲምር ከቶ ያበቃለትን የሞት ፍርድ ሲሽር እስቲ ወደ ራሱ ለክብር መንግሥቱ እኔ እሱን የማውቀው በሰፊው ትዕግሥቱ መክሮ ሲመልስ ለክብር ሲያበቃ ውጦ ከሚያስከርከረግረጉ ጭቃ ስምን ሲቀይር ታሪክን ሲለውጥ ይዞ ከሚያስቀርካኝ ሸራታች ውደት ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔርን የወደድኩት
ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔርን የወደድኩት አንተን ለተጠማ አላፈረምና አንተን እያለ አልከሰረምና አንተን ለተጠማ አላፈረምና አንተን እያለ አልከሰረምና አንተን ለተመካ አላፈርም አንተን እያለ አልከሰረምና መውደዱ እንደ ሰው ቢሆን አርቄ ነበር በስጋት እያልኩኝ ፊቱ ይጠቁኝ ያንተን ይሆን በማለት እሱ ግን እንደዚያ ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት ሲወደኝ ያው ነው። አያምርም? እኔ ለምን አልበሟ ላይ አልከተተችውም? እዚህኛው አልበም ላይ የለም እኮ። 26ኛ መስማት ትችሉ ነበር? እኔ እችላለሁ። 27ኛ ነው እንጂ የሚሆነው እንዴ እንሰማ ነበር። እንሰማ ነበር። አንዱ መዝሙር እኮ ይሁን 9 ደቂቃ ምናምን ሁሉ አለ። ሁለት መውጣት የሚችል እኮ አለ። ቀኖች ሄዱ ወራቶኑ አመት መጣ ጊዜው ሄደ እኔ ግን ሳየው የሱ ፍቅር እንደዚያው ነው። እኔ ግን ባየው የሱ ፍቅር በጣም ይገርም። እኔ ዳውን በችልት ሪቨርስ ዘምረዋል ብሮ ወደ ሰዎች እንዲያጠን ነው አንዴ እያልኳቸው ማለት ህዝቡ እንደ የሰው ፍቅርና የእግዚአብሔር ፍቅር እስቲ አንዳንዴ ሰዎች የሆነ ሰዎች ፊታቸው ሲጠቁር እግዚአብሔርን በዚያው ልክ ያጠቆረብን አይመስላችሁ? በጣም ይሄን ኤክስፔክት የምታደርጓቸው ሰዎች መውደዱ እንደ ሰው ቢሆን አልቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እረሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት ሲወደው ያው ነው። ቀጥሉ። በጣም መዝሙሮቹን የሆነ ሪሌተብል ያደርጋቸዋል። እንግሊዘኛውን ታርሚኛለች እውነት አነጻጻሪ ነገሮች የሆነ አስቀምጠ እና የሆነ በጣም አሪፍ ነገር ያለው ሁሌ ስትጠይቂው አንድ ያርጎልሽ ከዛ የሚከተለው ቀን አልበዛም እንዴ? ምን ፈልገህ ነው? ምን አስበህ ነው? የወለድኩ መሰለኝ። አቤት ጌታ እንደዚያው ስማውልድ ምን እያልሽ ነበር እህታችን? ግን እኔ ፎር ዘ ፈርስት ታይም በጣም ስርዓት ይዛ አየኋት። ሚልኮልዬ ራሱ ጌታ እኔ በሆነ ትልቅ ቀንበር ነው የሰበርከው። በዚህ ወንድሜ የስህተት ትምህርት ሰውት ያልፍ ነበር። ግን አሁን ጆይስ እዚህ ድረስ ከመጣ አይቀርም ሳናንሳው የማናልፈው ጥያቄ የሁላችንም ነው። ሊሊና ጆይስ ያላቸው አታችመንት ማለት ኤክስፔክትድ ነው። አሁን ሴት ዘማሪዎች የሊሊን በጣም ቢዘምሩ ኤክስፔክትድ ነው። ገባ ግን እሱ ወንድ ጎርናና ድምጽ ተስፋዬ ጫላ ጀነር ያለ ሰው የሊሊን ከዛ ደግሞ ፕሬዘንቴሽኑ ሰው ሌላ ነው። እንዴት ነው ሊሊ? ያ ከሊሊ ጋር ፋሚሊ ነኝ ብል ይቀለኛል። እኔና ዳጊ ጥላውን አብረን ያደግነው እነሱ ቤትም ነው ብዙ ጊዜ እንትን የምናሳልፈው።
ከኳየር ፕራክቲስ በኋላ አብረን የምናሳልፈው እዛ ዊነርስ ነበረ ያኔ ዳጊ እኔም እና ሞር ትዝ ካለኝ ድንገት ትዝ ካላችሁ የመጀመሪያ ሲዲዋ እንትኗ መዝሙሯ እንደ ውሃ የሚፍለቀለቅ ነገር ኦዲዮ ላይ ሰምታችሁ ታውቃላችሁ? እንደ ዋላ አንዱ ሲመጣ በቃ ውርር ነው የሚያደርገኝ። እንትኑ እኮ በራሱ እንትኑ ሲያ መዝሙር ሁሌ ትዝ ስለሚለኝ በእንደዚህ አይነት ሁኔታ ውስጥ ረጅሙን ዘመን የሊሊ መዝሙር እየዘመርን ነው። የሌሎችንም ዘምረናል። ያው እንትን እንዳናረግ ብዬ ነው የተጠየቁት ስለሆነ እንጂ ሞር እንደውም የዳንኤል ደምኬን በደንብ ዘምሬ ያውቃለሁ። በደንብ ከዛ ውጪ እዚህ ቤት ውስጥ ግን ብዙ እንትን ውጤታማ ስለሆንኩ አስታውሳለሁ ላሊ አንዴ ሲናገር ዶክተር ለዓለም ሊሊ ጌታን እንዳገኘች አለ በስንተኛው ቀን መዝሙር ተቀበልኩ አለች። እኔ ስንት ጊዜ ቁጭ ብዬ አንቺ ተቀበልኩት ያለሽ ምናምን ብዬ ግድ የለም ያዝልኝ ብላ አለችኝ። ኋላ ጊታሬን ሲይዛል እየዘመረች አስለቀሰችኛል። ማለት እንዴት ትላንት ወዲያ ጌታን አገኘችዋለሁ። ለካ እንትን ነው የሚፈልገው፣ ፌሎሺፕ ነው የሚፈልገው። በቃ ማለት እዛ ሰዓት ላይ አሁን ዶክተር ለዓለም ላልሾው ሲያወራ የቀረልኝ ነገር አንድ ነገር ከጌታ ጋር እንዴት አድርገህ መጣበቅ እንዳለብን በደንብ ብዙ ከሱ የወሰድኩት ነገር አለ። የነ እንዳልካቸው አዋዝ ቤተሰቦች ፓስተር ሀቢ አዋዝ፣ እንዳልካቸው አዋዝ፣ እንድሪያስ አዋዝ ሙሉ ፋሚሊው የጌጃ ቃልዮት ሽብሸባ ኳይሩ ስለነበሩ እነ ሊሊ እነ ቤት ይወልደ ሞርዛ ስለነበሩ ከነሱ ምን ሰማው እንትን ሞርዛ ቤት ውስጥ ያለው እንትን እና በቃ ተጣብቃ ቀረች። አዎ እንዴት አላቀው ግን ድንገት ዘምሮ ራሴን አገኘዋለሁ። ያልዘመረቻቸው መዝሙሮች ዘምሬ ያውቃለሁ፣ ይላክልኛል። አሁን እዚህ የምንሰማቸው መዝሙሮች ቀድሜ የሰማቸው መዝሙሮች ብዙ አሉ። ሙዚቀኞቹ በጣም እንደምወዳት ስለሚያውቁ የሰሩላት ሙዚቀኞች ይልኩልኛል። እኔ እዚህ ወሩ ሙሉ ዘምሬው መዝሙሩ ሳይወጣ ያሁን እኛ ቤት የተቀባ ወሩ ሙሉ ዋው እንዳይል አንድ ወር ሙሉ ነው ያዘመረኝ ፓስተር ሚኪ። ከዚህ እንዳትወርዱ እና ሞር ረጅሙን ዘመን ያሳለፍነው ከዳጊ ጋር አብረን ረጅም ጊዜ ስለቆየን ዳጊ ምንም ትዝ የሚለኝ የሌሊ መዝሙር ነው። ዳጊ እኮ የራሱ መዝሙር እኮ አለው። ኳየርን በነበረ ጊዜ መዝሙር ይጽፋል ይሰጣል። ግን ትዝ የሚለን የሌሊ መዝሙር ድንገት ቁጭ ብዬ እንደዚህ ወይ ደብሮኝ ነገር ኮንክ ሳዘንም ያጽናናኝ አይዞ የሚለኝ ከጎኔ የሚቆም የሚያበረታኝ ፍቅሩ ማይለወጥ ሁሌ ያው የሆነ ከራሱ አስፈልጦ እኔን የሚወደኝ ከዛ እግዚአብሔር አለ ይልካልኳል። ያ እንትን ብሎኝ የነበረው ጠቅላላ ከላይ ላይ ግፍፍስ በጣም ብዙ ጊዜ ጥያቄ ሲኖረኝ ይመጣል መዝሙር ለነፍሴ ጥያቄ መዝሙር በእያንዳንዱ ሁኔታ ላይ ግን አለው እንትኑ እና ሞር ካወኳት ጊዜ ጀምሮ ኢትዮጵያ መጣች 2-3 ካላገኘኋት አይሆንልኝ። በቃ የምታርፍበትን ስለማቅ ጆይስ መጥቷል ብሎ በስልክ ከነገሯት ይምጣ ነው የምትለው። እንትን ነው በቃ በፍቅር ነው መወዳት። ምንድነው የሊሊ እንትን ብዙ ጊዜ አሁን ለምሳሌ ተከስተ ሲባል የተከስተ መዝሙሮች ሁሉም ላይ ብትሄድ የምታውቃው ወይም ሁሉም አልበሙ ላይ ብትሄድ ትላንትናን ያለፍኩት የቆሎ ተማሪነቱን እዚህም እዛም የሆነ ታገኘዋለህ። ምናልባት ዳጊ ላይ ብትሄድ ደግሞ ሰው አይደለም ሞር ከጌታ ጋር የሚጠብቀው ኤክስፔክቴሽን እንደሌለው ብዙ ቦታዎች ላይ ታያለ። የሊሊ ምንድነው ለየት የሚያደርገው ከሰዎች ጋር የሚገናኘው? ሁሉም ላይ አሁን እንዳልሽው አሁን ተከስተ የሚለው ሀሳብ አለ፣ ዳኒ የሚለው ሀሳብ አለ፣ እነ ሊሊ እነ ዳጊ ላሊ አሁን ላሊ ሰው በዋልዝ ይዘመር እጅን ከፍ ነው ታረጋው። ዋልዝ ላይ አሁን ላሊ ይዘላል
በጣም ከፍቅር የተነሳ መዝሙሮቹን ካዩ ፍቅር ነክቶኛል። ፍቅር ላይ ያተኮራል። እህታችን ሊሊ መዝሙሩን ቅልል አድርገው ነው የምትዘምረው። ካያችሁት የሚከብድ ነገር እንኳን የለውም ማለት ሰዎች ህይወት ውስጥ ሄዶ ስክት እንዲል ቁጥሩ እንኳን ጥልፍልፍ ነው እንዳትል ይተላለፍ ነገር የለውም። ሲምፕል ነች። ልክ ፊት ለፊት የመጣባትን ነገር ስታወራው ታያለሽ። አንዳንዴ ህይወቷ ውስጥ የገጠማትን ነገር አትዘምረው። አሁን እግሬን ውጋዬን ባርገህ በሽታን ከቤቴ ከደጅ ያርቃል። እኔ ይሆን አለለው እሷ ብለዋለች። ችግር የለም አለ። ችግሩ መጣና ጠየቀኝ። አዎ አመልካለሁ። ይከብዳል። አሁን እኛ ስንዘምረው ስለሚቀልን አንዳንዴ መጽሐፍ ቅዱስ የተጻፉ ነገሮች ስላነበብክናቸው ቀድመን ቀለውብናል። ቦታው ላይ ብንገኝስ ቦታ ላይ ብንሆን እኮ የነዚህን ያህል አይቀልብንም። እና ብዙ ጊዜ ካየሽው ቅልል ያለ ነው። አሁን አመልካለሁ አሁን ብላሽ ኖርማል እኮ አማርኛ አሁን እንዴት ልበልሽ ደግሞ ውጋ እንዳይ ህይወቴን አጣፍሰ ይሄ ነው ማይባል ልዩ ጣም ሰጠ። በቃ አለቀ። ግን ሊሊ ይመስለኛል አማርኛዎቿ ማለት ንግግር ላይ የሚደረጉ አማርኛዎችን መዝሙር የማድረግ አቅም አላት። ለምሳሌ እኔ አሁን ግጥም ጻፍ ብባል ምን ሎሬት ብሆን ደህና ነኝ እግዚአብሔር ይመስገን፣ በመዝሙር ይከብደኛል። ደህና ግን ሲዘምር እንነካለን እኮ የሆነ የተሰጣት ልዩ ነገር አላት። በጣም እኔ አሁን እሷ የገጠመችውን ግጥም ሌላ ሰው ቢዘምረው ምን ሰማውም አይመስለኝም አንዳንድ እውነት ለመናገር። ሊሊ ስለሆነች ነው የቀለለው። አሁን ሊሊ አንቺ ብትነፍሽ ራሱ ያምርብሻል ያልኳት ለምን እንዳልኩ ታውቂያለሽ? በቃ አታከብደው። መተንፈስ ራሱ ዝም ብላ ነገር ቀለል ነው የምትለው ገባ ትንፋሼ ብላ የሆነ ነገር አስበው እንግዲህ በኢየሱስ ተነፍሽ ራሱ ማለት ዝም ብለህ ካለች መዝሙር ይሆናል ማለት እግዚአብሔር እኮ ፌቨር ስለሰጣት ተሰሚ ልክ ነኝ ተሰሚ ተብላ ተሰጣለች። በሊሊ ላይ ስላለው ጸጋ ጌታን እንባርካለን። እንዴ ሌላ ጥያቄ አለኝ ግን አንድ የመጨረሻ ጥያቄ ጆይስን ብታይ በጣም አሪፍ የመጨረሻ ሆነ ችግር አራስር ማለት አንድ ጥያቄና አንድ አስተያየት ሀሳብ ጥቆማ። እሺ ረጅም ዓመት አገልግላል ቅድም እንዳወራ ነው አባኩት እንዲጠይቀኝ ሰው ነሽ። ከዛ ደግሞ የማንንም መዝሙር አንተ ዘምረው አንተ ልዩ አድርገህ መዘመር ትችላለህ ወይም ደግሞ እንደዛ አይነት ጸጋ አለ። እሺ ይሁን እና ምንድነው አሁን አንተን በራስ መዝሙር እናገኛለን አናገኘም? እናገኘዋለን። የሁላችንም ጥያቄ ነው ባይዘው እናገኘዋለን። እኔ አሁን አይጎረብጠኝም ባይዘው ይወስዳል እንጂ እንትን አይደለም። መዝሙሮች አሉኝ። በጣም ቀደም መጀመሪያ የዘመርኩላችሁ መዝሙር የኔ ነው። ምረት የረዳ ሰው መዝሙር የኔ ነው። እኔ ነኝ ማለት ማን ላይ ነበር ማቀው? ይድነቃቸው ተካ ይድነቃቸው ተካ። አንዳንድ አገልግሎት ተጋብዘን ስንሄድ እኔ ከሙዚቀኞች ጋር አጥንቼ ጨርሼ ቸኩያለሁ የሚል ይቸኩልና ዘምሮት ይላል ራሱ መዝሙር ሌላ መዝሙር ያዘምረኛል። እና ብዙ ለመድረኮች ላይ እንደምዘምረው ስለ ቀድሞ ይዘምሩና እናም ብሎኝ ይላል ዘመርኩብና እና አሉ ብዙ መዝሙሮች አሉ። አሁንም እየተሰራ ያለ ለተወሰኑ ሰዎች ሰጥቻቸዋለሁ ግጥሞቼ እንዲያርቡልኝ ጋሽ ንጉሴ ወልጃ ጋር አሁን ሰሞኑን ሰጠዋለሁ። ብቻ ግን በዚህ ዓመትም ይሁን ጌታ እንደምንም ጸልዩልኝ ጥሩ ነገር ሰርቻ አቀርባለሁ ብዬ አምናለሁ። እኔ ባለበት ተመችቶኛል። በዚህ ቦርሺፑ ራሱ በጣም እንትኑ ያው የሁሉም ሰው ጥያቄ ነው ያለው እንደዛ አንድ አሻራ የሚለው ሰዎች አንድ አሻራ የሆነች አንድ ነገር እንኳን የሚል ሀሳብ አላችሁ እንጂ ወንድሞች ያወጡት እኔ እንዳወጣው ቆጥሬ ነው እየኖርኩ ያለሁት። የነሱንም ግሬስ ሳስተላልፍ ሌሎች የማይደርሱበት ቦታ አለ። ወንድሞቻችንና መዝሙር አውጥተው ጥቅ ክፍለ ሀገር በቪዲዮ ካልሆነ በስተቀር እንትን ላይ ደርሷቸው ይችላል። እኛ እንሄዳለን ክፍለ ሀገሮች እና ብዙ ስለምናስስ መዝሙራቸው እዛ ጋር ሄዶ የመሰማት እንትኑ ይኖራል። እግዚአብሔር ለኛም
በእነሱ መዝሙር ምክንያት ጸጋን አብስቶልናል። በዚህ አጋጣሚ ሁሉንም ዘማሪዎች ላመሰግን እፈልጋለሁ። የሁሉንም ዘማሪዎች ዘምረናል። እግዚአብሔር ጸጋችንን ከፍ አድርጎታል እና ሊመሰገነው ይገባል። ክፍለ ሀገር ያለው ላይ ማለት ነው። እኔ መናገር ስላለብኝ አሁን የትንሽ ጊዜ ነው እንትናን ጆይስዬን ማውቀው ማለት ነው አይደል? የሆነ ስልክ ከተለዋወጥን ትንሽ ጊዜ ነው እና እንዲህ ደውዬለት ምናምን ሄሎ፣ አቤት፣ ምን ነው ደክሞ ነው? ደክሞ የት ሆነ ነው? 700 ምናምን ኪሎ ሜትር ነኛል እንትን አማሮ ኬላ የሆነ በቃ ከዛስ የዛሬ 3 ወር 2 ወር እንትን ብዬ ነበር። የሆነ ሰው አገልግሎት አይዘልኝ ብዬ ነበር። እስቲ ቆይ አጀንዳ ይዘው ሊያውና እነግርሃለሁ። ከዛ ቤት ነው ግን አጀንዳ ያለው ስልኩ ላይ ራሱ አይደለም ይብል ገባ። ቤት ገና እንደዚህ በእጁ ጽፎ ምናምን ነው የሚያስቀምጠው። ከዛ ቤት ቆይ ሽማታ ባለቤት ስትገባ ትደውልና see how disciplined he is like ማለት ትንሽ አገልግለናል እኮኛ እና እንዴት እንደሆነ ምናምን የሆነ በቃ ግን የዛሬ 3 ወር ከዛስ እንደዚህ ተይዟል። የዛሬ 3 ወር እና I really appreciate that በጣም ይሄ መለመድ መኮረጅ አለበት። ለምን አሁን ክሩሴድ ታላቅ መንፈሳዊ መነቃቃት ምናምን ላይ አይደለም። አሁን ዩቲዩብ ላይ የሚታዩ ቦታዎች አይደለም እየሄደ ያለ ሰውዬና we have to appreciate that ልክ አንድ ነገር ከሆነ ወር ደግሞ የሆነ ከሆነ በኋላ ለጌታ ሄደ ግን በቃ ያላገለገለበት ከምናወራ አሁን ማስተማር ከሱ መኮረጅ አለብን ብዬ እንዴት እንጠቀመው ታዲያ ልጅ እንዴት እንጠቀመው? ወርሺፕ ሚኒስትሪ ቢጀምር ጥሩ ነው ብዬ አስባለሁ። በእውነት እነኛ ይጸልይበታል፣ እንጸልይለታለን፣ እኛም እንጸልይለታለን። በእውነት እሱም ይጸልይበታል። ይጀምር ከወርሺፕ ሚኒስትሪ በሰው አድርገውታል እኮ እሱም በሰው ነው። አራሚቺ ከጭንት ቆርጫታችን ካለን ሰዓት አንፃር አንተን ስላንተ ስንጠይቅ ያው እኔ ማጠያይቅ ያለው አንዳንድ ጥንትኖች ጆይስ ማን ነው ምን ማለት ከምናይ ከስክሪን ውጪና አንደኛ በቃ እነዚህ እንደተባሉት በቃ በፍቅር እዚህም እዛ በትንሽ አይደል እዛ ጋር አቅፈው መጸለይ ጓደኛ ለብዙ ሰው ጓደኛ በመሆን ያ ትልቅ ነገር ነው አይደል? ኔትወርክ በቃ በዚህ ሰዓት ወጣቱ ነው ያለ ለሁሉም ጓደኛ ለታችላለውም ትልቁም ለሆነ ጓደኛ መሆን ይሄ ትልቅ ጸጋ ነው። ዘማሪያን ደግሞ በተለይ የሆነ ቦታ ላይ ሲወጡ ሩቅ ይሆናሉ፣ በጣም ይርቁናልና አናገኛቸውና ያ ሪሌተብል መሆን በጣም የሚገርም ነውና በሆነ መዝሙር እንጠብቃለን። ለዛ ነው የሆነ አሻራ ደግሞ አይደል እንጠብቃለንና እስቲ ከመዝሙሮች ውስጥ አንድ እንደው አሁን ሌላ ቀደም ከሰማነው ሼር የምታረጋን ካለ እንስማና ወደ መጨረሻ አካባቢ የኮፒራይት ጉና ይጻረረ አረ ግሬት የሚጻረር ነገርማ ይኖራል። ለኔ ነው ወደ ምድር መውረድ፣ ለኔ ነው መስቀል ላይ መሞት፣ ለኔ ነው በምን ማፍሰስ ሶሪ እቺ መዝሙር ዘምር አልችልም። ከሆነ ነገር የተረፍኩበት መዝሙር ነች። ምን ነበር አጋጣሚ? እዛ ጋር ሁሉ ማውራት እንቀላል ነው ከኋላ ካሜራ ሳይዶ ማውራት አይ መሬት ያለ ሰው ታዲያስ ትለኩሳለች አይደለማ። ብዙም አናገኘውም እኮ ስክሪን ጆይስ እኮ በስልክ እንደ ጓደኛ እንደምታገኘው በስክሪን ላይ አታገኘው። ሁሉም ሰው ደግሞ መስማት ይፈልጋል ኦፍ ኮርስ። አዎ ቅድም እንዳለው እንደውም አንድ የሆነ ቦታ እንትን ብዬ እንደ ኔክስት የሆነ ቦታ አየሁት መዝሙሩ ሰንባሪ ወስዶት የኔና አለኝ አለቆ እና እኔ ደግሞ ሙሉ ቁጥሩን ስቱዲዮ ሰርቼው ነበር። ከዛ መጨረሻ ላይ አለኝ ይቅርታ አለኝ በጣም ስለወደድኩት የኔ ነው እንድል ተገድጃለሁ አለኝ። በቃ ወሰደው አልኩት። የድፍረት ኃጢአት ይለዋል ይሄ በቃ ወሰደው አልኩት እንጂ እኮ ምረት የረዳውን ሰው ይጠይቀኝ ሰው አለ፣ ስጠኝም ያለኝ ሰው አለ። በቃ አንተ ስለማትሰራ እኛን ዘምሮ ያለኝ ሰው አለ። እና ትንሽ ሆልድ ማድረጉ አሪፍ ነው። ሆልድ ማድረጉ ቅድም ዘምሬያታለሁ። ምረት የረዳ ሰው ከተነካች አብዛኛው ሰው ያውቀዋል። የኔ መዝሙር እንደሆነ ያውቃል አብዛኛው ሰው። ይርኔም እኔና ይድኔ
ሴሚናሪ ላይ ነው። ሴሚናሪ ለሆነ ሰርግ አገልግለን ዝም ብዬ ያዘንኩት በኢየሱስ ስም መዝሙራን ብሎ እዛው ላይ የሆነ ነገር ጨማመረበት እሱ። እዛ በቃ አበደ መዝሙሩ። ይዘነዋል እንግዲህ እስካሁን አለቀቅ ነው እንጂ ግን አሁን ክሊፕ እንስራው እየተባለ ነው። እሱን አንድ ክሊፕ ሰርተን ምንለቅ ይመስለኛል። ማርኮ ጆይስዬ እንዴት ነው ወደ ካናዳ የምትሄድበት? እንደዚህ የሆነ ቀን እናጣህ ይሆን? እንግዲህ ብዙ ታሪክ አሉ እኮ አለ። እኔ አውሮፓ ዞራለሁ። አይ ብዙ አውቃለሁ እኔ ስለው እንደሚል ወደፊትማ ያው የእግዚአብሔር ሀሳብ ከሆነ እንደ ፋሚሊ ሚስቴም ልጆቼም ባይዘው ሚስቴና ልጆቼ ኢትዮጵያ ያሉ እንጂ ልባቸው ሌላ ቦታ መዝገብ ባለበት ልብ በዛ አይደል የሚለው አይቀርም። ግን እኔ ሁሌ ጌታን ነገር ስለምጠብቅ ነው እንጂ በሲስተም ቢሆን ይቻላል። እስካሁን ታክቲክ አይጠፋም። የመርካቶ ልጅ ነኝ፣ ብዙ ነገር መስራት ይችላል። በዚህ አጋጣሚ ቲጂን በጣም ነው የምወዳት። ኦ ቴንክ ዩ ሚስቴ በጣም ምገርም ሴት ነች። ቲጂ እንደሆነች ሚስቱ አላውቅምና አንተ በጣም ቲጂ በጣም ነው ወዳስት ቲጂ አገልግል ነው። አረሚቹ የስራንስ እቺ ልጅን ታወጣታላችሁ። የጁይስ ሚስት ሆና ማለት በዘማሪ ብዙ አትደነቅም ብዬ አስባለሁ። እንዴ እኔን አፕሪሼት አደረገችኝ፣ ደነቀኝ። እኔ በቃ የመጨረሻ በጣም ነው የምወዳችሁ ምናምን ስትል ዳክ በዚህ አጋጣሚ ትወደናለች። ከሱ በላይ እኛ ነው ተከታታይ ደግሞ ኬክ የሆነች ልጅ ነው። ግን ምንድነው ይቅርታ የምር ጄኒውሊ እንድትመልስልኝ ብዙ ጊዜ ያው አገልጋዮች በብዛት በእጥረት ውስጥ ያገለግላሉ የሚል የሆነ ኮንሰፕት አለ ትተው ሁሉን በሚለው። ዘማሪዎች ግን ቢያጥራቸውም ቆንጆ ሴት የማግባት እድላቸው ሰፊ ነው ከሌሎች በቃል ከሚያገለግሉ ወይም እንትን ከሚሉትና ምን ይሆን ሚስጥሩ? ዜማው ነው? እንዴት ታየዋለህ ጆይስዬ? ያውኖቹን አላውቅም እኔ ከውጪ ስላላገባው ካገኘ ካር ነቆራ በቃ እሺ የራስን ቻል እንግዲህ አሁን እኛ እንሂድ ገብቶሻል። እኔ ለመሰለሽ እኔ ጸሎት ቤት ነው ያገኘኋት። መርጬ ምናምን አይደለም። ድንገት እየጸለይኩ ተመርክኬ የሆነ ወይ ልብስ ልታስተካኪ ቀናት የለ እንዲህ ስል ቀይ ልጅ ስትገባይ የሚያጸልየው ሰውዬ ርዕሱ ሌላ ነው። ልክ እኔ እሷ እንዳየው ስጠኝ ጌታዊ ስጠኝ። የቀን ሙሉ ጸሎቴ እሷ ነች። በኢየሱስ ስም ስጠኝ ጌታዊ በቃ ጮ ለሳምንት እንደምንም ዝም ብዬ ያየኋት። በሶስተኛው ሳምንት ቀጥታ ያልኳት ላግባሽ ነው ያልኳት። ሻይን ጠጣ አይደለም ያልኳት ላግባሽ። ቆይ አይደለም እኔ ለምን ሳኩኝ ጸሎት ቤት ሲል እህቴ በሳምንት አንዳንድ ጸሎት ቤቶች እንደምትሄድ ሰምቻለሁ። ያቋል እዛ ጸሎት ቤት እዛ ጸሎት ቤት ጨለማ ስለሆነ ማን ይምጣ ማን አይታየም። ለክፉ ለደጉም ቀናያሽ ልብስሽን አስታኪ እኮ አሁን እኮ ትምህርት ወሰድኩ። ስለዚህ ምንድነው የምንለው አሁን ወንድሞች ይሄንን የምንከታተል ወንድሞች እናያታለን። ስጠኝ ከሁለት ሳምንት በኋላ አግባሽ እሱን ትሪ በላ ምን ሌላ ነው እንዴ? ወይም በሰው ነው ደሙ በመቃኔ ላይ ስለተቀባ ደሙ በጉበኔ ላይ ስለተቀባ ሞት አለፈ ሄደ ራቀ ከኔ ጋር የጌታዬን ደም አይቶ የኢየሱስን ደም አይቶ የጌታዬን ደም አይቶ የኢየሱስን ደም አይቶ ሞት አለፈ ሄደ ከኔ ርቆ በመቃኔ ላይ ስለተቀባ ደሙ በጉበኔ ላይ ስለተቀባ ሞት አለፈ ሄደ ራቀ ከኔ ጋር የጌታዬን ደም አይቶ የኢየሱስን ደም አይቶ የጌታዬን ደም አይቶ የኢየሱስን ደም አይቶ ሞት አለፈ ሄደ ከኔ ርቆ
የበረከት አምላክ መባረክን ያውቃል። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። የበረከት አምላክ መባረክን ያውቃል። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። ክብር ላንተ፣ 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 ክብር ላንተ